ፋሚሊ እንደተለመደው ዛሬ በአዲስ ፕላትፎርም መጥቼላችኋለሁ እና የፕላትፎርሙ ስም ሰንሆም ይባላል እና ጋይስ አዲስ ነው። እንደሚታወቀው እንደ ሌሎች ዌብሳይቶች ያው ጊዜያዊ ነው። እንደሚታወቀው ከዚህ በፊት ለቅቄላችሁ የነበረውም ተዘግቷል። እንደሚታወቀው ግን ይሄኛው ኦልሬዲ ይሄ አዲስ ነው እና ልክ አዲስ ሁሌ ሲከፈት ቀድሞ የገባ ሰው ሁሌም ተጠቃሚ እንደሆነ እያወቃችሁ ቀድማችሁ በመግባት የዚህ ፕላትፎርም ተጠቃሚ እንድትሆኑ በማሰብ ነው ይህንን ቪዲዮ መሰራላችሁ እና የፕላትፎርሙ ስም ሰንሆም ይባላል እና እንዴት ስራው ሬጅስተር አድርጋችሁ እንዴት ስራውን እንደምትጀምሩ ሙሉ ፕሮሰሱን አሳያችኋለሁ። የዚህን ሊንክ ኮመንት መስጫው ላይ አታች አደርግላችኋለሁ ኦር ፒን አደርግላችኋለሁ። ገብታችሁ ሬጅስተር አድርጋችሁ ስራውን መጀመር ትችላላችሁ። እንዲሁም እንደኔ እኔን ለማበረታታት ይህንን የዩቱብ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ እኔ ፋሚሊ መሆን ትችላላችሁ። ለአዳዲስ የኦንላይን ፕላትፎርሞች ሲመጡ ወዲያው ሪቪው የማድረግላችሁ የሆነ ፋሚሊ እና እንደዚህ አይነት ዌብሳይት ሲመጣ ራሳችሁ ሪስክ ወስዳችሁ እንድትሰሩ በማሰብ ነው ማመጣላችሁ። ኦር እኔ ኢንቨስት አላደርግም ኦር እኔ እንዲህ አላደርግም የምትል ከሆነ በኢንቪቴሽን መስራት ትችላላችሁ። እንዲሁም መስራት ለሚፈልግ ጓደኛችሁ ሼር በማድረግ ይህን ቪዲዮ መጀመር ትችላላችሁ ጋይስ። እና ኢንቨስት የምታደርጉት ይናያል ኦቨር የሆነ ብር ስላልሆነ ገብታችሁ ተጠቅሙ ትላለሁ። ሬጅስተር አድርጋችሁ እንዴት ስራውን እንደሚጀምሩ ላሳያችሁ። ተከታተሉኝ። እዚህ ጋር ምን አለ? ሞባይል ነምበር አለ። እዚህ ጋር ሞባይል ነምበር ላስገባ እኔ 09 ብላችሁ እናንተ የሚራሳችሁን እኔ የሚራሴን እሺ ቆኖ ኦልሬዲ የራሴን አስገብቻለሁ። እናንተም የራሳችሁን ታስገባላችሁ ፋሚሊ። እዚህ ጋር ደግሞ ምን ታስገባላችሁ? ፓስወርድ የማትረሱት ነው። ሌሎጊን የምታደርጉት በዚህ ስለሆነ ይሄንን ፓስወርድ መርሳት የለባችሁም። እኔም የራሴን ፓስወርድ እዚህ ጋር ላስገባ። ያውና ማትረሱት መሆን አለበት። 6 ዲጂት ያውና ሪ ኢንተርቪው ፓስወርድ ይላል። አሁን ድጋሚ ራሱን አስገባለሁ። እንደምን እለዋለሁ? ሬጅስተር እለዋለሁ። ወዲያው ሰክሰስ አድርጎ ያስገባልኛል ማለት ነው ፋሚሊ። እና ልክ ስንገባ ይሄንን የሚመስል ኢንተርፌስ ያሳየናል። ምን አለ እዚህ ጋር ምን አለ? ጆይን ኦፊሻል ቻናል አለ። የቴሌግራም ቻናላቸውን ኦር ግሩፓቸውን ገብታችሁ መከታተል ትችላላችሁ። ፖይመንት ዩኬ ቤዝድ ፋይናንሻል ሰርቪስ ግሩፕ ዊዝ ኦቨር 25 years of stray and distinctive portfolio of in-known brand ይላል። እሺ ክሊክ ቢሎ ጆይን ቴሌግራም ግሩፕ ኤንድ ፊት ኦን ታይም ይላል። እዚህ ጋር ቼንጅ ስትሉ ቀጥታ ወደ እንትን ይወስዳችኋል ፋሚሊ። እና ልክ ስትገቡ ኦኬ ብላችሁ ይሄንን ስትገቡ እንደሚመስል ኢንተርፌስ ያሳየናል። እና ልክ እንደተመዘገባችሁ በአካውንታችሁ ምን አለ? ልክ ስትገቡ እንትን አለው እዚህ ጋር ቼክ ያለው እና ቼክ ምትሉትን ስትነኩ ምን አለ? እዚህ ጋር ጌት ትሉታላችሁ። 20 ብር ቼክ አድርጎልኛል ማለት ነው ጋይስ። የሚገርም ዌብሳይት ነው ፋሚሊ። ገብታችሁ ተጠቀሙበት እላለሁ። እና አሁን ቅድም 50 ብር ነበር፣ አሁን 70 ብር ሆኗል ፋሚሊ። እና ገብታችሁ የኦንላይኑ ተጠቃሚ ፕላትፎርሙ ተጠቃሚ እንድትሆኑ በማሰብ ነው ፋሚሊ። እንዴት ስራውን እንደምትሰሩ እንዴት ሪቻርጅ እንዴት ቪዲዮ እንደምታደርጉ አሳያችኋለሁ። ወደ ሆም እንሄዳለን። ምን አለ ደግሞ እንዴት ሰፖርት ቼክ ኢንቫይት ቪአይፒ አለ። ቪአይፒ ምን ሊወስድ እንገባለን። ቪአይፒ ሳይሆን እንዴት በዚህ ጋር ፓኬጆች አሉ። የምንገዛቸው ፓኬጅ መንዝል ያለ ዳይሊ አለ ሰን ቪአይፒ አለ። እና ምንድነው ይሄ ዳይሊ ስንት ነው? በ300 ደግሞ ደስ የሚለው በ350 ብር ነው የሚጀመረው። ዳይሊ ደግሞ ከፈለጋችሁ ዳይሊ በ350 በ3 ቀን ሳይክል ነው 504 ብር አለ። ሰን ቪአይፒ ደግሞ ምን አለ? በ7000 ብር በ2 ቀን 10500 ብር አለ። እዚህ ጋር ደግሞ ምን አለ? በ350 ብር ዳይሊ ኢንካም የምታገኙት ምንድነው? 35 ብር ነው። ቶታል 1050 ብር ነው ማለት ነው። እና ገብታችሁ ይሄንን ብር ኢንቨስት አድርጋችሁ አትጎዱም በማሰብ እንደማትጎዱ በማሰብ ነው ያመጣሁላችሁ። በ700 ብር አለ፣ በ1200 ብር አለ። እስከታች ብንሄድ እስከ 11000 አለ ማለት ነው። እዚህ ጋር ዳይሊ ደግሞ አለ። ዳይሊ በ700 ብር አለ። እኔ አሁን መመክራችሁ ኢንቨስት እንድታደርጉ ሾርት ተርም ስለሆነ ከደፈራችሁ ቀር አሁን ይኸው በ1200 ብር በ4 ቀን ስንት ብር አለ? 2160 ብር ደፍሮ ያበረታታችኋለሁ ፋሚሊ። እና ይሄን ይመስላል ዌብሳይት እንደ ሪቻርጅ እንደምታደርጉ ላሳያችሁ። ደግሞ አይደል እንሄዳለን። ምን አለ? ሪቻርጅ እንነካለን። 350 የምትለውን ኦር 1200 አሁን ለምሳሌ ላሳ 1200 ባንክ ኦፍ ኢትዮጵያ ኦር ኮመርሻል ባንክ ነው። ሪቻርጅ ነው ስለው ወዲያ ወደምንከፍልበት እንትን ይወስደናል። ወደምንከፍልበት በእንትን አካውንት ይሄዳል። ባንክ ኦፍ ኢትዮጵያ እንላለን። ኮመርሻል ባንክ ወዲያው አካውንት ያስቀምጥልናል። ቲፖች ደግሞ አለ። ዌን ሜኪንግ ፔመንት ፕሊዝ ቢ ሹር ቱ ፊል ኢን ኦርደር ኮድ ይላል። አፍተር ፔመንት ሰክሰስፉል ይላል። ዩ መስት ካም ባክ ሄር ኤንድ ክሊክ ዘ አይ ሃቭ ሜድ ባንክ ትራንስፈር በተን ብላ ቱ ሰብሚት ዘ ትራንዛክሽን አይዲ ይላል። ኦንሊ ዴን ዩር መኒ ዊል ሪች ዩር አካውንት ይላል። ኦኬ ትለዋለህ። ደን ምን እዚች ጋር አካውንቷን እቺን ኮፒ ትላላችሁ። ደን ምን አለ? ኦርደር ኮድ አለ። እቺን እናንተ የምትወዱት አካውንቷን እቺን ትወስዱና ሄዳችሁ ፔስት ታደርጉና ስትጨርሱ ምን አለ? ፕሊዝ ፔመንት ኢን ዊዝን ስፔሲፋይድ ታይም እሺ አዘርዋይዝ ዊል ኖት ቢ ክሬዲትድ ፕሊዝ ፊል ኢን ኦርደር ኮድ ዊዝ ትራንስፈሪንግ አዘርዋይዝ ዊል ኖት አውቶማቲካሊ ክሬዲትድ ይላል። ለምን እላለሁ? አይ ሃቭ ሜድ ዘ ባንክ ትራንስፈር ትላላችሁ። ደን ምን ያመጣልናል? ሴቭ ዘ ሴንደር ፈርስት ኔም የላካችሁበትን ስምና ሴንደር ላስት ኔማችሁን ታስገባ የራሳችሁንና የራሳችሁና አባታችሁ ታስገባላችሁ። ደን እዚች ጋር ደግሞ ሰብሚት አይዲ የምትላለች አይዲ ከስር ኤፍቲ ብላ የምትጀምር እሷን እዚች ጋር ኤፍቲ
እዚህ ጋር NDFT ብላችሁ ታስገባላችሁ ቁጥሩን እናንተ ምን ትላላችሁ? ሰብሚት ካላችሁ በኋላ ሴንደርስ ፕሊዝ ፕሊዝ ሴንደር ሰብሚት ሴንደርስ አካውንታችሁን ታስገባላችሁ። ዜ ምን ትላላችሁ? ሰብሚት ስትሉ ወዲያው ምንም አይነት ደቂቃ አንድ ደቂቃ ራሱ የሚቆይ አይመስለኝም። ደን አሀብ ትላላችሁ። እዛ ወዲያው ሪቻርጅ ያደርግላችኋል። ወዲያው ኢንቨስት አድርጋችሁ መግዛት ነው። ፋሚሊ ገብታችሁ ተጠቀሙበት። ሌላ አዲስ ቪዲዮ እንደዚህ ሲኖር ወዲያው የምለቅላችሁ ይሆናል ጋይስ። ለዚህ ዩቱብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እኔ ፋሚሊ መሆን ትችላላችሁ። የዚህን ዌብሳይት ሊንክ ኮመንት መስጫው ላይ አታች አደርግላችኋለሁ። ይመቻል።